አጠገብ ያለው ወደ ምድረ በዳ ሲነዳ አንተ የማታውቀው ሰው የማያውቀው እግዚአብሔር ብቻ የሚያውቀው ሚስጥር አለ በሉት። ኢየሱስ ጌታ ብቻ ሰው አውቆበት ምድረ በዳ ግን እንጂ ሚስጥር አለ ሰው እና ምንድን ያው አንድ ነገር አላቸው። የሚናገሩት ነገር ጥሩ ነው። ወንጌል ሰብኳል። የሰበኩትን ሪፖርት በትክክል አምጥተው አስገብተዋል። ቀጥሎ ግን እንዲያርፉ ፈለገ። በዚህ ክፍል ላይ ልብ ብላችሁ አስቡ። ልረፍ ደክሞኛል አይደለም ያላቸው፣ ጥቂት እረፉን ያላቸው። አሜን። ጌታ ይመስገን። ምንም እንኳን ስጋ የለበሰ ሰው ቢሆንም ግን ሲናገር የነበረው ነገር ለሱ ሳይሆን ለነሱ አሜን። ለነሱ በሚናገረው ንግግር ውስጥ ደግሞ የሱ ነገር አለ። እሱን ነገር አለ። ጌታ ይመስገን። ስለዚህ ጥቂት ወደ ምድረ በዳ ኑና እረፍ። እረፍት ታስፈለገ። ምድረ በዳ ነው ወይስ ምቹ ቦታ ነው? አንዳንድ ጊዜ አያችሁ ተቃራኒ ነው ነገር የሚሆነው። አሜን። በኢየሱስ ለካ ኢየሱስ ያለበት ምድረ በዳ ምቹ ነው። ለእኛ ምቹ አይደለም። ለዓይኔ ምቹ አይደለም። ለማረፍ ምቹ አይደለም። የፈለግኩትን መርጬ ለማረግ ምድረ በዳ ምቹ አይደለም። ግን ኢየሱስ እረፉ ያላቸው ምቹ ያልሆነ ቦታ ይሸኛቸዋል። አሜን። በኢየሱስ አንዳንዴ ይሆንላል ተሳክቶለት ይቀመጥ ጥሩ ነው። ይከፈታል እያደረገ እየጨለመ እየተዘጋ ይሄዳል። ምንድን ነው ሚስጥሩ? ሚስጥር አለ። አሜን። በኢየሱስ ይከፈታል እየተባለ ይዘጋል። ተሳክቷል የተባለ ነገሩ ከትናንት እየባሰ ይሄዳል። እረፉ እያላቸው ኢየሱስ ለሰው እንኳን ማለት ለረጅም ጊዜ አይደለም እንዲያፈር ጥቂት ጊዜ እያሳረፋቸው ለማሳረፍ የወሰዳቸው ስፍራ ገራሚ ነው። አሁን በቃ ብለው ሳይጨርሱ እናት ባለ ብሎ ሳይጨርሱ የሄዱበት ቦታ ከባድ ነው። ኢየሱስ ጌታ ነው። አይታችሁ እንደሆነ ስንጋይ ነው መጀመሪያ እንትን ስትሆን የምትሄዱበት ቦታ ላይ በቃ ፕሮግራም ያሉ ምናምን አትዮ ስለተባለ ይዞ